በሳይበር ሴኩሪቲ ውስጥ ሁለት የተለያዩ ስራዎችን የሚሰሩ ቲሞች እንዳሉ ታውቃላችሁ? ሬድ ቲም ኤንድ ብሉ ቲም። በዛሬ ቪዲዮአችን ላይ የእነዚህን ቲሞች ልዩነት እናያለን። መጀመሪያ ከሬድ ቲመሮች እንጀምር። እነዚህ ሞር ኦፌንሲቭ ሳይዱ ላይ ያሉ ቲሞች ሲሆኑ ይሄ ማለት የተለያዩ ሲስተሞች ላይ የተለያዩ ቨልነራቢሊቲ ወይም ክፍተቶችን በመፈለግ እነዛ ነገሮች ላይ ዲፔንድ ሆነው የተለያዩ ሪል የሆኑ አታኮችን የሚፈጽሙ የቲም አይነቶች ናቸው። ብሉ ቲሞች ደግሞ ዲፌንሲቭ ሳይዱ ላይ ያሉ ቲሞች ሲሆኑ እነዚህ የቲም አይነቶች የተለያዩ ሲስተሞችን ከተለያዩ አታኮች ፕሮቴክት የሚያደርጉና እነዛ ሲስተሞች ላይ ደግሞ የተለያዩ ችግሮች ሲፈጠሩ ለነዛ ችግሮች መፍትሄ ወይም ሪስፖንስ የሚሰጡ የቲም አይነቶች ናቸው። በተጨማሪም እንደ ሬድ ቲምም እንደ ብሉ ቲምም አክት የሚያደርጉ የቲም አይነቶች አሉ። እነሱም ፐርፕል ቲም በመባል ይታወቃሉ። እነዚህ የቲም አይነቶች አንዳንድ የተለያዩ ሲስተሞች ላይ ችግርን ወይም ቨልነራቢሊቲ የሚባለውን ነገር በመፈለግ አታክ ሲያደርጉ ይገኛሉ። አንዳንዴ ደግሞ የተለያዩ ሲስተሞችን ከተለያዩ አታኮች ፕሮቴክት ወይም ዲፌንስ ሲያደርጉ ይገኛሉ። የትኛው የቲም አይነት ሞር እንደተመቻችሁ ኮሜንት ሴክሽን ላይ አሳውቁኝ። በቀጣይ ቪዲዮ ላይ ደግሞ በእነዚህ ቲሞች ሰራሉ የተለያዩ ስራዎችን ይዤላችሁ እመጣለሁ። እስከዛው ድረስ ግን እንደዚህ አይነት የሳይበር ሴኩሪቲ ቲፕ እንዲደርሳችሁ ይሄን ፔጅ ፎሎ እና ላይክ እያደረጋችሁ